ብራንዷ ማንቼ አንድ ማንቼ ነው ያለው ቀዩ ማንቼ ማለት ነው ማንቸስተር ኢዝ ሬድ ብራንዷ ማንቼ ማን ሲቲን ጥግ ካስያዘችላት በኋላ ማለት ነው ከማይክል ካሪክ አንቺ አንደርሬትድ የሆነች ተጫዋች አንደርሬትድ የሆነች ማናጀር ማለት አሁን ይዙቱብናል የሚቀጥለው ሳምንት ግን እንደፈለጋችሁ ዛቱ በዚህ ሳምንት ማንቼ ብራንድ ነው የሚቀጥለው ሳምንት ዘ ቤስት ቲም ኢን ዘ ሊግ እና ሁለተኛው ሊግ ለውጡን ሁለተኛ ሚዜውና ዘ ቤስት ኢን ዘ ሊግ ለውጡን አሳይሻል ለዛሬ ግን ክሬዲት ልስጥሽ መታያስ ኩኛን ሲያስቀምጠውና ዶርጉን ሲያጫውት ምን አስበው ነው ብዬ ነበር ገባ ምክንያቱም መታያስ ኩኛ በጣም ሰልፍሽ ነው ኳስ አይለቅ ከዛ ኩኛ ተቀይሮ ሲገባ ምን ማለት ፈልገህ ነው ብሎ ሁለቴ የፈጠነ ኳስ ለቆ ሁለት አሲስት እንደውም ተሰረዘበት የማውንት ጎል የመጀመሪያ ተቹ ጎል ነበረኩ ፈርስት ሃፍ 3-0 ነበር ዲሳላው የተደረገው ጎል ብዛት ዶራኑማ ያዳነው ኳስ ብዛት ገባለ ማንቼ ዛሬ ክሊኒካል ሆና የመጣችሁ ክሊኒካል ምክንያቱም እኔ እየቋጠርኩላት ነው ገባለ እኔ ማንቼን 3 ነጥብ ማሰጠት አይደለም ስንት ነገር እኮ በቋጠሮ ማድረግ እንደምትችሉ ሁላችሁም ታውቃላችሁ ሁላችሁም ነው የምታውቁት ካሪክ ትችላለህ ካሰሚሮ ትችላለህ ዶራኑማ ቺፕል ታርግ ውስጥ የወጣብኳት ዶራኑማ ባይኖር ኖሮ አልቆላችሁ ነበር ፈላው አሁን ወጣ በል ምን እንደምትል ማየት ፈልጋለሁ አማድ ይችላል ብሩኖ ኦ ማይ ጋድ ብሩኖ ምን አይነት ሌቭል ውስጥ ነው የገባሽው ለትንሽ ክለብ ለሬሌጌሽን የሚጫወት ክለብ ተጫዋች ሆንሽ እንጂ የሆነ ቻምፒየንስ ሊግ ምናምን የሚጫወት ቡድን ብትሆኝ ኖሮ የሆነት ብቃትሽን እናይ ነበር ገባሽ አይደል ሊግ ዋንጫ ምናምን አለመብላትሽ ነው ችግር የሆነብሽ እንጂ በመትሺ ተጫዋች ነው ምንሽ በቃ እንዴት እንዳረካሽኝ ዛሬ እንዴት እንዳረካሽኝ የሚቀጥለው ሳምንት ደግሞ ከዚህ የበለጠ ነው ብታረኪ ከዚህ የበለጠ ዛሬ ከላይ ሆነሽ ሰጠሽ ኔክስት ዊክ ደግሞ ከስር ሆነሽ ይሰጥሻል ተረዳሽኛል እስከዛ ድረስ ግን ማንቸስተር ኢዝ ሬድ ማንንም አይናገርሽም ቦስ ነሽ አንቺ ፎረስትን አሸንፈን 9 ነጥብ እንደው እባክህ አርቴታ የዩናይትድን ቤስት 11 ከነቤንቹ እራት ጋብዝልን እባክህ እዚያ ያለው ደጋፊ እኮ ተቃጥለሃል 100% ምን እኔ በአላህ በታሪክ ጻፉልኝ ደጋፊ ዩናይትድ አሸንፎ አዝኗል ከዚህ በላይ እዚያ ያለ ደግሞ ማህበር እናቋቁም እርኩስ ማህበርህን ልታስፋፋ እንዲህ ያሰብክ ነው ጭራሽ ሌላ ማህበር ምናምን የደጋፊዎች ልታቋቁመው ለማንኛውም ቤተሰብ ምንድነው የሰራችሁልን ዋንጫ ብሉ ብለ ሰቀልከን ከሲቲ ማለት ነው ዩናይትድ የዋንጫ ቲም ነው አውቄ ነው ደግሞ የሆነ በዚህ ሰዓት መርቅኝ ባወሮት በኋላ ለማንኛውም ወላሂ ሌላ አንተ ይሄ ሰው ልቡ ቁመቱ ሴስኮ ነው የሚያክለው ምን አይነት መከላከል ነው ዛሬ ደመኛው ገና ሁለት ጨዋታ አሁን ለአርሰናል የኔ ተጎርተሃል ምንም ወይ ጥንካሬ የለ ትገባዋለህ ግን ወንድ ነህ ጦሱን ውጣ ብራዘር የብሩኖ ይሄው አሁን ሊለቅልህ ነው እንዲህ አደባባይ ተሰጥተህ ትቀራለህ ዩናይትድ ቢስሚላ አሁን ካሪክን እኮ አይደለም የምታደንቀው ዩናይትድ በማንም ያዝ ለትልቅ ቲም ጠማማ ነው የነሊስ የነበርንሌ አሽከር ነው ግን ሌላው ላይ ጠማማ ነው እናመሰግንሃለን መርቅነህ በሰራው ስራ ቫሞስ ማንቺዬ ይሄ ነው ማንቺ ግባ እናውጣው ኧረ በኢየሱስ ሲቲን ቶታሊ ዳሜጅ ነው ያደረግናችሁ ምንም አትረቡ ምንም ነው ማትችሉት አሁን አንተ ናችሁ ለዋንጫ ሃላንድ ለሻምፒዮንሺፕ አይመጥም ዛሬ አስመስክረናል ለሻምፒዮንሺፕ እንደማትመጥ 2-0 አሁን ይገባናል ይህን ጨዋታ 2-0 ብቻ ማሸነፍ ነበረብን ኧረ ሲቲ ለማንኛውም አርሰናል ላይ መቋጠሩ ይቀጥላል እንጂ አርሰናል ዋንጫ ይበላል ብዬ እኔ ዩናይትድ ከሲቲ አይን እያየ ላይ አንዳንዱም ላፋችሁ ነው እንጂ እንደማደግፉ ይገሰለ አይሆንም አይመጣው የፈለገ ዩናይትድ እየተጫወተ ሲገባበስ ምናምን ደስ ይላይቻል ለማንኛውም ሲቲን አራግበናታል ዩናይትድ እኔ የምለው በቃ እንደዚህ ነው እንደኔ ያምርብን እስኪ እኔ አንደኛው ጎል ማለት ነው ካውንተሩ ቅጣቱ ሊመታ ሲል በቃ የሆነ ካውንተር እንዳለ የሆነ ነገር ሊፈጠር እንደሆነ እንደኔ የታወቀው ሰው ካለ ኮሜንት ላይ ቁም ነገር እኔ ከልቤ ነው በቃ የሆነ ካውንተር እንዳለ ታውቆኝ ነበረ ሲቲ ዩናይትድ ሲቲን እንደዚህ ነው የሚያሸንፈው እና እንደዚህ ላይ ያሸንፈው እንደሚችል ጠርጥሬ ነበር ቅድሚያም በጣም ነው የምትችሉት ተጋድላችኋል እያንዳንዱ የደርቢ ጨዋታዎች ጋይስ ታሪክ ላይ የሚመዘገቡ ናቸው በጣም ማተር ያደርጋሉ በጣም ማለት ነው ሄድ ቱ ሄድ ስታቲክሶች ላይ ምናምን ኤቭሪቲንግ ማለት ነውና ሲቲን ስናሸንፍ ሊቨርፑል ለምን ፍሬንድሊ አይሆን እኔ በጣም ነው ደስ የሚለኝ በጣም ማለት ነው ለማንኛውም ልጆቹ የሚገርም ተጋድሎ ነው ያሳዩት ላይ ካቅማቸው በላይ ዳሎት እንግዲህ እኔ ዳሎት እንዳትወቅሱት በቃ ሲከላከል ጥሩ ነገር እየሞከረ ነበር ያቅሙ ነው የመስጠት ችግር የለበትም ላይ በቃ ዳሎት አይመጥንም ነው ሌላ ጉዳይ ነው ብቻ እያንዳንዱን ሰዓት ፕሬስ ያደርጉ ሲከላከሉ በጣም የሚገርም ቡድን ነው የተመለከትነው ሲቲን አማተር ቡድን ነበር ያደረጉት ሃላንድን አማተር እያንዳንዱን አንድ ኢላማውን የጠበቀ ሙከራ አንድ ሹቶን ታርጌት አድርገው ነው የወጡት ከዚህ በላይ አማተርነት የለም ፓፓ
በቃ የሆነ ሊቻ ማለት ነው ከሃላንድ ጋር ላይክ ኤሪያል ዱዌ ሊያሸንፈው እኮ አይችልም አይደል? እንዴት ነው የምትችለው ሊቻ ራሱ እንዴት ነው የሆነ ኳስ ያወጣበትን ካያችሁት ማለት ነው በቃ አሸንፎታል ኤሪያል ዱዌ ማለት ነው። ያንንም ያክል ግድንግድ ሰውዬ ሊቻ በጣም ነው የምትችለው። ለተጫዋች ደግሞ ስመጥራት ከጀመርኩኝ ነገ ላልጨርስ ነው። ይመቻችሁ። 2-0 አሸንፏል ማንቸስተር ዩናይትድ። ደርቢ ይምሰል እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ ለማንቸስተር ዩናይትድ ማርያምን በጣም ነው የምትችሉት። ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ። እምቡሞ እኔ ምንም አልልም ስለ ቲማችን ግን ማለት ነው መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል። በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል። ቅጥል እንዳረከኝ ፔፕ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ። በቃ አለቀ። ኦቪየስ ኢረሮች ነው የሚሰራው ፔፕ፣ ኦቪየስ ኢረሮች። በቃ ይሄ ማንም ህፃን ልጅ መጥቶ ማኔጅ ማድረግ የሚችለውን ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስናል። ራያን ቸርኪን ኦራይሊን ቤንች አድርገህ ትገባለህ። ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም። ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባል? ቲጃኒ ራይንደርስ ለምንድን ነው ዛሬ ቤንች የምታደርገው? ለሲልቫ ምን እየሰራል እንደሆነማ እያየን ነው። የንጉሱ ክለብ ደጋፊዎች ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። በደንብ ቪዲዮዎች እየያዘብኝ ነው ዛሬ ማለት ነው። ኮራሁኝ፣ እናትዬን ኮራው። በቃ ይሄ እኮ ነው ማንቸስተር ዩናይትድ። ማንቸስተር ከተማ ቀይ ናት። እንደዚህ አይነት ዶሚኔት አለ እንዴ? በቃ ሁሉንም ማጠፋ ናቸው። አቅም አላቸው እኮ ተጫዋቾቹ። የምር ካሪክ የፈርጌ ልጅ ትችላለህ። ዛሬ ምን አይነት ማንቸስተር ዩናይትድ ነው ያሳየን? አረ እንኳን ደስ አላችሁ። ወላሂ ይገባናል፣ ይሄ ደስታ ይገባናል። እንኳን ደስ አላችሁ። ዋው ጨዋታ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ደስ ብሎኛል። ኦለየነ ነው መላ ማይክል ካሪክ ይቀማል። ምን አይነት ቲም ነው በእናት? ይሄ ነው ማንቼ አባቴ፣ ይሄ ነው ማንቼ። ፈላው ቱበል ወያለው ልብላል ቱበል ድሮ ምን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ? ዋጣት አባቴ እበቀልላለሁ። እንዳታለቅስ ደግሞ ቀርተኛ ፈላውላ ይሄ ነው ማንቼ። አረ ትችላለህ፣ አረ ማንቼ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ነኝ። ምን አይነት እርኩስ ቋጣሪ ነኝ ማንዬ። ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው፣ የጣት መስራት መጀመር አለብኝ ማንዬ። ግባ ማንቼ ይችላል። ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት? ማን ያለው? ብሉ ጠጡ ነዋ። ማንቸስተር ብሉ ምትል በሙላ ማለት ነው። ይኸውልህ ማንቸስተር ሬድ ነች። እኔ ስፈልግ ብሉ ይሆናል፣ እኔ ስፈልግ ሬድ አደርገዋለሁ። ማንቸስተር በመላው ከተማ ቀይ ነች። እናትህ የወለደች ከዚህ ጋር መተህ እንዳትከራከር ነግሬሃለሁ። አሁን በክብር ነው የምጠራሽ ማንችዬ። ምን ይደረግልሽ? ቶፕ 4 ነው የምትፈልጊው? ቶፕ 3 ነው? ቶፕ 2 ነው? ቶፕ1 ብቻ እንዳትፈልጊ። ከዛ ውጪ ያለውን በሙሉ ማለት ነው እኔ አደርግሻለሁ። በቃ ይቋጠርልሻል። እንዲህ ውለታሽ አይረሳም። በቃ እንደውም ሁለተኛ ክለቤ ምንም አይመጣም። ሁለተኛ ክለቤ ተቋጥሯል፣ ሰርቷል። ማንቼ አሸንፋለች። ማንቼ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት። ካሪክ ይችላል እናት ዩናይትድ የማውት ባይሻር ነው ያበደ ነበረ። ይሄ ነው ጋሪ ይችላል ማለት ነው ጀመው። ይሄ ነው ዩናይትድ ሲቲን ተበቀናት። ገና ቀጣይ ሳምንት አርሰናል አለ፣ ወያኔ አለ። ቀጣይ ሳምንት ጠብቁ ወያኔዎች። ገና ወያኔዎች እየመጣንላችሁ ነው። ዩናይትድ ብድሩን የማይከፍል ወንድ አይወለድ። ጋሪ ይችላል።